በርካታ ዩቲዩበሮችን ከሚያማሩ ነገሮች መሃል አንዱ የዩቲዩብ ቻናላችሁ ላይ ዋች አወር በትክክል አለመቁጠር እንደዚሁም ደግሞ ዋች አወር መቀነስ ነው። በዛሬው ቪዲዮአችን እንግዲህ እጅግ በጣም በቀላሉ ዋች አወራችሁ እንዳይቀንስ እንደዚሁም ዋች አወራችሁ ቶሎ እንዲሞላላችሁ የሚያደርጉ እጅግ በጣም ቁልፍ የተባሉ ወሳኝ ነገሮችን ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ይሄንን ቪዲዮም ሼር እና ላይክ እናደርጋለን። አሁን በቀጥታ ወደ ጉዳያችን እንገባለን። ክብራን የቻናላችን ቤተሰቦች እዚህ ጋር እንደምትመለከቱት አሁን መገኘው ዩቲዩብ ስቱዲዮ ላይ ነው። ይሄ ቻናል እንደምታዩት እዚህ ጋር 1078 ሰብስክራይበሮች አሉት። እዚህ ጋር እንደምታዩት ደግሞ 325 ፐብሊክ ዋች አወር አለው ይላል። ከዛ በኋላ እዚሁ ቻናል ደግሞ አናሊቲክስ ላይ ገብተን እዚህ ጋር እንደምትመለከቱት ላስት 7 ዴይስ የሚለውን ክሊክ አድርገነው the last 360 days ላይ ስናደርገው እዚህ ጋር እንደምትመለከቱት 318 ሰዓት አለው ይላል። ስለዚህ የትኛው ነው ትክክለኛው? እዚህ ጋር 338 የሚለው ነው ወይስ እዚህ ጋር ያለው 325 የሚለው ነው? ስለዚህ ይሄን ነገር በግልጽ ካስረዳዋችሁ በኋላ የሚቀንስበትንና በትክክል የማይቆጥርበትን ምክንያት በደንብ አስረዳችኋለሁ። ክብራን የቻናላችን ቤተሰቦች እዚህ ጋር እንደምትመለከቱት 325 ፐብሊክ ዋች አወር ይላል። ስለዚህ እዚህ ጋር የምትመለከቱት ዋች አወር የሾርት ቪዲዮ አይጨመረበትም ማለት ነው። ያው የሾርት ቪዲዮ ዋች አወር ለሞኔታይዜሽን ምንም ጥቅም እንደሌለው እንግዲህ ከዚህ በፊት አውርተን ነበረ። ስለዚህ እዚህ ጋር የምታዩት ደግሞ ሌላኛው ፐብሊክ ዋች አወር ነው የሚለው። ፐብሊክ ዋች አወር ምን ማለት ነው? አንሊስትድ የተደረጉ ቪዲዮዎችን አያካትትም፣ ፕራይቬት የተደረጉ ቪዲዮዎችን አያካትትም፣ እንደዚሁም ደግሞ ዲሌት የተደረጉ ቪዲዮዎችን አያካትትም ማለት ነው። ለምሳሌ አጠር አድርጌ ላስረዳችሁ። እዚህ ስክሪን ላይ እንደምትመለከቱት ይሄ ቪዲዮአችሁ 500 ዋች አወር ይዟል ብለን እናስብ። ከዛ በኋላ ደግሞ የዩቲዩብ ቻናላችሁ እርን ፔጅ ላይ ገብታችሁ ስታዩት ደግሞ እንደምትመለከቱት 1000 ዋች አወር አላችሁ ይላል። ስለዚህ ይሄ 500 ዋች አወር ያገኘንበትን ቪዲዮአችንን ፕራይቬት ብናረገው ወይም ደግሞ አንሊስትድ ብናረገው ወይም ደግሞ ዲሌት ብናረገው አሁን ካለን 1000 ዋች አወር ላይ 500 ዋች አወር ይቀንሳል ማለት ነው። ስለዚህ ዩቲዩብ ላይ ዋች አወራችሁ በትክክል እንደቆጠረላችሁ ለማወቅ ከሚያስፈልጓችሁ ነገሮች መሃል አንዱ የቪዲዮአችሁ ቪዚቢሊቲ ነው ማለት ነው። ይሄም ማለት ቪዲዮአችሁ ፐብሊክ መሆን ይኖርበታል። እዚህ ጋር እንደምታዩት ለዛ ነው ፐብሊክ ዋች አወር የሚለው ማለት ነው። ስለዚህ ቪዲዮ ፐብሊክ እንደሆነ እርግጠኛ መሆን ይኖርባቸዋል። እዚህ ጋር እንደምታዩት እዚህ ቻናል ላይ እርን የምትለው ቦታ ጋር ስገባ እንደምታዩት እዚህ ጋር 325 ፐብሊክ ዋች አወር እንዳለኝ ነው የሚያሳየኝ። ግን አናሊቲክስ ላይ ገብቼ ሳየው ደግሞ እንደምታዩት እዚህ ጋር 365 የሚለው ላይ ካረኩት በኋላ እዚህ ጋር እንደምታዩት 338 እንዳለኝ ነው የሚያሳየኝ። አንዳንድ ጊዜ ይሄ ልዩነት በጣም ይጎላል። እዚህ ጋር 2000 ያያችሁ እዛ ጋር ደግሞ 300 ልታዩ ትችላላችሁ ማለት ነው። ይሄ ነገር የሚፈጠርበትን ትክክለኛ ምክንያት ልንገራችሁ። እዚህ ጋር እንደምትመለከቱት እንግዲህ ዩቲዩብ ይሄን ነገር መቼ አፕዴት እንዳደረገ ያሳያችኋል። እዚህ ጋር እንደምታዩት እስከ ዲሴምበር 22 2024 ድረስ ያለውን ብቻ ነው ዋች አወር አፕዴት ያደረገው ማለት ነው። ዛሬ እንግዲህ ዲሴምበር 27 ነው ይሄንን ቪዲዮ በመቀርጽበት ሰዓት። ስለዚህ እዚህ ጋር እንደምታዩት ዲሴምበር 22 ድረስ ያለውን ብቻ ነው እዚህ ጋር እያሳየኝ የሚገኘው። ስለዚህ ከዲሴምበር 22 በኋላ የታያችሁት እይታ ቀስ ብሎ ነው እዚህ ጋር አፕዴት የሚሆነው ማለት ነው። ሌላኛው ደግሞ ማወቅ ያለባችሁ እጅግ በጣም ወሳኝ ነገር ምንድነው? የዩቲዩብ ቻናላችሁ ላይ የሚታየው ዋች አወር ከትክክለኛ ሶርስ ወይም ደግሞ ከትክክለኛ ትራፊክ መምጣት ይኖርበታል። ለምሳሌ አንድ ቪዲዮ ዩቲዩብ ላይ ለቃችሁ ያ ቪዲዮ ስፓም በሆነ ኢሜል አድሬስ ወይም ደግሞ በትክክለኛ መንገድ ባልተከፈተ ኢሜል አድሬስ ያ ቪዲዮ ከታየ ዋች አወሩ ይቆጥርና ተመልሶ ይጠፋል ማለት ነው። ስለዚህ በቦት እንደዚሁም ደግሞ በስፓም አካውንቶች የሚቆጥረው ዋች አወር ከቆጠረ በኋላ ተመልሶ ይጠፋል ማለት ነው። ያን ጊዜ የዋች አወር መቀነስ ያጋጥማችኋል ማለት ነው። ይሄ ነገር እናንተን የሚጎዳ አይደለም። ጉዳዩን እናንተ እስካላረጋችሁት ድረስ በፍጹም ቻናላችሁን አይጎዳውም። ምክንያቱም እናንተ እንዳረጋችሁት በአይፒ አድሬሳችሁ ማወቅ ስለሚችሉ እናንተ እንዳረጋችሁት ካወቁ ሌላ ቅጣቶች ሊኖሩት ይችላሉ። ግን እናንተ አውቃችሁ ማታረጉት ከሆነና ሌሎች ሰዎች በእነዚህ አካውንቶች የሚያዩባችሁ ከሆነ ለዩቲዩብ ቻናላችሁ ምንም አይነት ጉዳት የለውም ማለት ነው። ምክንያቱም እናንተ ስላላረጋችሁት። ሌላኛው ደግሞ ወደ ቻናላችን ቤተሰቦች እጅግ በጣም ብዙ ዩቲዩበሮች የሚሸወዱት ምንድነው? በተመሳሳይ ኢንተርኔት ኮኔክሽን ወይም ደግሞ በተመሳሳይ ሎኬሽን ላይ ሆነው በአንድ ኢሜል አድሬስ ወይም በተለያየ ኢሜል አድሬሶች የአንድን ዩቲዩብ ቻናል ቪዲዮዎች ደጋግሞ መመልከት ነው። ስለዚህ በተመሳሳይ ኢንተርኔት ኮኔክሽን ላይ ሆናችሁ በተለያየ ኢሜል እየቀያየራችሁ እንደዚሁም ደግሞ ስልክ እየቀያየራችሁ የራሳችሁን ቪዲዮ ከአንድ ጊዜ በላይ ደጋግማችሁ የምታዩት ከሆነ ዋች አወሩ ይጨምርና ቅድም እንዳልኳችሁ ተመልሶ ይቀንሳል። አንዳንድ ጊዜም ሚሊየን ጊዜ ደጋግማችሁ ብታዩትም በፍጹም ዋች አወሩ አይጨምርም ማለት ነው። ስለዚህ ክብራን የቻናላችን ቤተሰቦች እጅግ በጣም ብዙ ዩቲዩበሮች እንግዲህ ኢንቫሊድ ክሊክ ኢንቫሊድ ትራፊክ እየተባለ
የዩቲዩብ ቻናላቸው ሞኔታይዝ እንዳይሆን የሚታገድበት ትክክለኛ ምክንያት ይሄ ይሆናል ማለት ነው። ለምሳሌ እናንተን ሰዎች እንዲያግዟችሁ ከፈለጋችሁ አንዳንድ ጊዜ ብቻ የእናንተን ቪዲዮ ሙሉ እንዲመለከቱላችሁ ማድረግ ትችላላችሁ፣ ግን በተመሳሳይ ኢንተርኔት ኮኔክሽን መሆን የለበትም ማለት ነው። ከዚህ በፊትም እንግዲህ በርካታ ጊዜ አውርተንበታል። የተለያዩ ሰብና ፕሌሊስት የሚሰራባቸው ግሩፖች ውስጥ ገብታችሁ ዋች አወር እንደዚሁም ደግሞ ሰብስክራይበራችሁን ለማሳደግ የምታደርጉትን ጥረት ዩቲዩብ እንግዲህ ይሄንን ስፓም ኤንድ ሴፍቲ ፕራክቲስ ይለዋል። ስለዚህ እንደዚህ አይነት ነገር የምታደርጉ ከሆነ በፍጹም የዩቲዩብ ቻናላችሁ እድገቱ የቀጨጨ ነው የሚሆነው። እንደዚሁም ደግሞ ዋች አወራችሁ ቆጥሮላችሁ ተመልሶ ይጠፋል ማለት ነው። አንዳንድ ጊዜ እንደዚህ ስናደርግም በትክክለኛ መንገድ ያገኘነውን ዋች አወርም አብሮ ይዞብን ይጠፋል ማለት ነው። ስለዚህ ክቡራን ቻናላችን ቤተሰቦች እንደነዚህ አይነት ግሩፖች ውስጥ ካላችሁ በፍጹም እንደዚህ አይነት ነገሮች ማድረግ የለባችሁ ማለት ነው። ክቡራን ቻናላችን ቤተሰቦች ሌላኛው ደግሞ አብዛኛውን ጊዜ የዩቲዩብ ቻናላችን ዋች አወር በትክክል እንዳይቆጥር የሚያደርግብን ነገር ቢኖር እዛ ቪዲዮ ላይ ክሌም ካለ ነው። አንዳንድ ጊዜ ያው ክሌም ያለበት ቪዲዮ ዋች አወሩ በትክክል ሲቆጥር አይታይም። ስለዚህ በቻላችሁት መጠን ቪዲዮዎቻችሁ ላይ ክሌም እንዳይኖር ማድረግ የምትችሉበትን አማራጮች በሙሉ መጠቀም ይኖርባችኋል ማለት ነው። ውድ የቻናላችን ቤተሰቦች ቅድም እንደነገርኳችሁ እንግዲህ የ365 ቀኑ ሰዓት ብቻ ነው ለዩቲዩብ ሞኔታይዜሽን ብቁ የሚያደርጋችሁ። ስለዚህ በቻላችሁት መጠን ቶሎ ቪዲዮዎችን መልቀቅ እንደዚሁም ደግሞ ላይቭ መግባት የዩቲዩብ ቻናላችን ላይ ዋች አወር እንዲጨምርልን የሚያደርግ ቁልፍ ነገር ነው ማለት ነው። ሌላኛው ደግሞ በቻላችሁት መጠን ቪዲዮአችሁን ፕራይቬት አንሊስትድ እና ዲሌት ባታረጉ ይመረጣል። ቪዲዮቻችሁ የናንተ ራሳችሁ ኦሪጂናሊ ክሬት ያደረጋችሁት ከሆነ ማለት ነው። ስለዚህ ክቡራን ቻናላችን ቤተሰቦች በዛሬው ቪዲዮአችን እንግዲህ ዋች አወር ለምን ይቀንሳል ወይም ደግሞ ለምን በትክክል አይቆጥርም የሚለውን በግልጽ እንዳስረዳዋችሁ ተስፋ አደርጋለሁ። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በሚቀጥለው አስተማሪና ቁም ነገር አዘል ፕሮግራም ይዤላችሁ እስክመጣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።